እዚህ አንድ ቤት ውስጥ እየኖርን ስላንቺ ማላውቅ ነው እንደሚመስልሽ? ግን እኮ እኔ ምንም አድርጌ አላውቅም። እዚህ ቤት የገባሽው ገንዘብ ቸግሮሽ ወይ ስራ አጥተሽ አይደለማ? አዎ ልክ ነህ። ገንዘብ ቸግሮኝ አይደለም የገባሽው፣ መጥፎ ነገር ለማድረግ ነው። ግን እኮ ምንም አይነት መጥፎ ነገር አላደረኩኝም። አሁን ምንም መከራከር አያስፈልግም። ቤቱን ለቀሽ ውጪ። ቃል እባክህ እንደዚህ አታደርግ። እኔ ከዚህ ቤት መውጣት አልፈልግም። ለምንድን ነው የማትፈልጊው? ቆይ እስካሁን የምትፈልጊውን ማስረጃ አላገኘሽም? ለዛ ነው መውጣት ያልፈለግሽው? አረ በጭራሽ እንደዛ አይደለም። እኔ ምንም አይነት መረጃ አሳልፌ ሰጥቼ የሚሆን ተናግሬ አላውቅም። እንዴት ገምተኝ እባክህ። ተይ እንጂ እንደዚህ የምትይኝ ስላንቺ ጥሩ ነገር እንዳስብ ነው? እንደዛ ነው? ምንም በለው፣ ግን እኔ ከዚህ ቤት መውጣት አልፈልግም። ለምን ከዚህ ቤት መውጣት እንዳልፈለግሽ ትክክለኛውን ነገር ተናገሪ። ምክንያቱም ምን? ይኸው ሳይመጣ ነው ያደረው። በጣም ጥሩ። ዛሬ ያበቃልሃል ወንድም ሱራፌል። እሺ አጀሪት እንዴት ነሽ? ደህና ነኝ። ልብስሽን ማን የቀየረልሽ? ማን ነው የልብስ የሰጠሽ? አንቺን እኮ ነው የማናገርሽ። ቅድስት እዚህ ክፍል ገብታ ነበር እንዴ? የሷን ልብስ ነው የለበሽው። ምን ይዘጋሻል? ተናገሪ። አልገባችም። እና ኬት አባሽ አመተሽ ነው የለበሽው? እያናገርኩሽ እኮ ነው። ማን አስለብሶሽ ነው? ማን ያለበሰሽ? ራሴ ነኝ እንዴ ነው? ቅድስት 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 አባቴ ጥፋ። ቅድስት ምንድን ነው በጠዋት ቤቱን በጩኸት የምትበጠብጠው? አባቢ ማሚ ምን እንዳደረገች አይታል? እሷ ደግሞ ምን አደረገች? ምንም የማታደርገው ነገር አላት ማለት? ይኸው የተቆለፈ ክፍል ገብታ ለተያዘችው ልጅ ልብስ ሰጠቻት። ማለት ቅድስት ናት የሰጠቻት? እርግጠኛ ነህ? አዎ። ምን ማለት ነው አባቢ? እና ከየት አመጣዋለች? ተቆልፎበት ነበር። የማሚን ልብስ እኮ ነው የለበሰችው። የታለ ጥራት? ቶሎ ቅድስት ዳይንሲ እኔ የምልሽ ሎሊ ደውላልኝ ነበር። እውነት? መቼ ደወለችልሽ? አሁን ደውላ ነበር። እና ምን አለችሽ ታዲያ? እንድናስመልጣት ትፈልጋለች። እኛ ነው እየጠበቀች ያለችው። ግን ደግሞ ለፖሊስ እንድንናገርም አትፈልግም። እንዴ ቆይ ለምን ሲባል? እንዴ ማለቴ ቆይ ፖሊስ ካላወቀ ደግሞ እንዴት ነው እኛ ልናስለቀቃት የምንችለው? እሱ እኮ ነው ግራ ይገባኝ። እና ቆይ ለምን ማንም ሰው እንዳያውቅ እንደፈለገች አልነገረችሽም? አይ ተደብቃ ስለሆነ የደወለችልኝ ይሄን አልነገረችኝም። ገንዬ እኔ ሳስበው ግን እሷም ወንጀሉ ስላለችበት ይመስለኛል ፖሊሶቹ እንዲያውቁ ያልፈለገችው። አዎ ልክ ነሽ። እሷ አርፋ አትቀመጥም። ወንጀል ውስጥማ ትኖርበታለች። እና ቆይሽ እንዴት ነው አሁን በእኛ አቅም ማንም ሳይሰማ እሷ ካለችበት ውስጥ እኛን ማስወጣት የምንችለው? እኔ እንጃ የኔ ልጅ ምን ይሻላል? እስኪ ቢያንስ ማንሳት ከቻለች ደግመሽ ደውይላት። አይሆንም፣ ፈርታ ነው ስልኩን የዘጋችው። ደግሞ እኔ ስደውል ብትያዝስ? ቆይ በቃ ቁርስ ላንቺን መምጣልሽ። ከዛ እንዴት ማስለቀቅ እንዳለብን እናስባለን። ለማን መናገር እንዳለብንም በቃ እንነጋገራለን። እሺ ገኒ። ልጅሽ እንዴት ነው? ሆድሽ እኮ እያስታወቀች ነው። እየፈራው ነው ገንዬ። ግን ደግሞ በቃ ምንም ማድረግ አልችልም። አንድ ይሆናል እንዴ? እንደምትፈሪያለሽ? ምን ያስፈራሻል እንዴ? ተይ እንጂ ገኒ። ማስፈራትማ በጣም ያስፈራል እንጂ። እንዴት ነው አሁን? ቆይ ሆዴ ሲገፋ ሰፈር እንዴት ነው የምወጣው? ኧረ ለሰው ብለሽማ እንዳትጨነቂ፣ አትሸማቀቂብኝ የኔ ልጅ፣ የኔ ውድ። አይ ገንዬ፣ ሰዎች አሁን አባት የሌለው ልጅ ብለው እኮ ማሽሟጠጣቸው አይቀርም። እና አንቺ ለሰው ብለሽ ትጨነቂያለሽ እንዴ? ተይው እባክሽ፣ ሰው የሚለውን አያጣም። ለሰው ስትይ አትጨነቂ የኔ ልጅ። እርሺ ገንዬ፣ የሆነ ነገር አስቤ ነበር። ምን አሰብሽ የኔ ልጅ?
ተደብቃለህ? ማን? ቆይ ስለማን ነው የምታወራው? ማናት? ማለት እዚህ እኮ ማንም ሰው የለም። አንቺ የምጠይቅሽን በስርዓት መልሽ። የለበሽውን ልብስ ማን ነው የቀየረልሽ? በሩ ተከፍቶ ነበር አይደል? አይ አልተከፈተልኝም። እኔ ራሴ ነኝ ልብሱን ከቁም ሳጥን ውስጥ አውጥቼ የለበስኩት። እንዴ ተይ እንጂ። ኧረ እባክሽ አንቺ ስላልሽ የማምንሽ መስሎሽ ባለው። እኔ እውነቴን ነው። ታዩ ችግር የለም። በማናዝዝሽ መልኩ አናዝዝሻለሁ። የዛኔ በስርዓት ትናገሪያለሽ። ደግሞ አንድ ነገር በደንብ ስማ። አባዬ ሲመጣ አንድ ነገር እተነፍሳለሁ ብትይ ማለት ነው። ብናገር ምን ልታደርገኝ ነው? አባት ፊት ተኩስ ልገለኝ ነው? ያው አስፈላጊ ከሆነ አደርገዋለሁ። ድፍት ነው የማደርግሽ። ኧረ ከዛስ? አባትህስ? ለአባቴ መረጃ ከመስጠትሽ ሌላ ምንም ጥቅም የለሽ። መረጃ ስለሰጠሽ የምትለቀቂ ከመሰለሽ ተሳስተሽ። እንዳትሸወጂ። ምንም ጥቅም የለውም። አይ አይመስለኝም። እኔ ሳስበው ግን አባትህ ወንድሙን ጭንቅላቱን ቆርጠህ እንደገደልከውና ጭንቅላቱን በስጦታ መጠቅለያ ጠቅልለህ የሰዎች የራት ፕሮግራም ላይ እንደላክ ቢያውቅ ወንድ ልጅን ብትሆን አይመርህም። እሺ አንተ አውሬ። እኔ የምልህ አባትህ ግን ከመታሰሩ በፊት አንተ ጠቁመህ እንዳሳሰርከው ያውቅ ይሆን? ከዚህ ሁሉ ነገር ጀርባ ያለው አንተ እንደሆንክ ቢያውቅ፣ እንዲሁም ደግሞ በድብቅ የምሰራቸውን ብዙ ስራዎች ያውቃል ወይስ አያውቅም? ቢያውቅማ እስካሁን በህይወት አትኖርም ነበር። ሉሊት እረፊ። ትዕግስቴ እያለቀ። አንቺም ትልቋ ወንጀለኛ እንደሆንሽ ታውቂያለሽ አይደል? እኔ ወንጀለኛ አይደለሁም አላልኩም። ቢሆንም ግን አባቴን ክቼ ወይም ደግሞ ቤተሰቦችን አሳልፌ ሰጥቼ አይደለም። ገባ? አፍሽን ዝጊ አንቺ ሴትዮ። ልጎዳሽ ነው። ምንም አታመጣው። ኧረ ምንም አላመጣም። ምንም አታመጣም። እሺ እጮሃለሁ። እንዳትጠጋኝ። ረፍ ወደዛ። ልትጮይ ምን ልታመጪ ነው? የሰው ያለ። ኧረ ድረሱልኝ። ዝም በይ። እባካችሁ ድረሱልኝ። እባካችሁ የሰው ያለ። እባካችሁ። ምንድን ነው? እየጠበቅኩሽ ነው። ተናገሪ። ለምንድን ነው እዚህ ያለሽው? ቃል እኔ በዚህ መንገድ ልነግርህ አልፈለግኩኝም ነበር፣ ግን ስላስገደድከኝ ነው። ስለዚህ እነግርሃለሁ፣ ግን መጀመሪያ ተረጋጋ። ምንም የምረጋጋው ነገር የለም። ንገሪ። እንዴት አደራችሁ? ምን ሆናችሁ ነው? ምንም አልሆንም። እያወራን ስለሆነ ዝም በይ። ስለምንድን ነው የምታወሩት? ወንድምሽ ከዚህ ቤት እንደወጣ ይፈልጋል። እንዴ ቃል፣ ምን ማለት ነው? ለምንድን ነው የምትወጣው? ቆይ ምን ማለት ነው? አንቺ አይደለሽ እንዴ እንድትወጣ የፈለግሽው? እሱ በፊት ነው እና አሁን ምን ተገኘ? ምንም አልተገኘም። ግን ደግሞ ስራውን በስርዓቱ እየሰራች ነው። ለምንድን ነው የምታስወጣት? እኔ ነኝ ያስገባኋታ። ስለዚህ እንድትወጣ ፈለግኩኝ። ቃል፣ ምን ሆነሃል? እሺ ቆይ አንዴ እኔ እናንተ እንነጋገር። ሰኒ አንዴ ተነሽ። እንዳትነሽ። ምንም የምንነጋገረው ነገር የለም። ስለፈለግኩ ነው የማስወጣት። ቃል፣ ምን ሆነሃል? አንዴ እኔ እናንተ እናውራ። ሰኒ አንዴ ውጪ። እሺ ምን ልትይኝ ፈልገሽ ነው? ምንድን ነው ልነግሪኝ የፈለግሽው? ቃል የሆነ ጥያቄ አቅርቦልኝ ነበረ። አወቅሽ አይደለ? እዚህ የሚመጣው ቃል ምን አይነት ጥያቄ ቀረበልሽ? ሰዎች ስለኔ እንዳያወሩና እንዳልሸማቀቅ የውሸት መጋባት እንችላለን አለኝ። ምን? እንዴት ነው ደግሞ የውሸት የምትጋቡት? ማለት አንቺም እሱም ሳትዋደዱ ለሷ ብላችሁ የምትጋቡት? ወይስ ምን ገኒ? ወይስ ይሄን አጋጣሚ ለመጠቀም ፈልጎ ነው? የምኑን አጋጣሚ ገኒ? ይህን ሰበብ አድርጎ ከአንቺ ጋር ለመሆን ነው እንጂ መቼም ወንድ ልጅ ካልወደደ ሰውን ለመርዳት ያስባል አልልም። እንዴ ገኒ ምን ማለት ነው? እና ወንድሜና ሚስቱን ወዳቸው ነው ለዛ ነው ልጃቸውን ያተረፈላቸው ልትይ ነው? እና ይህን ቤተሰብ የሚረዳበት ምክንያቱ ምንድን ነው? እኔን እንኳን ለመርዳት የፈለገው ያው ከኔ ጋር ስለተቀራረብን ይመስለኛል እንጂ ዝም ብሎ አይመስለኝም። እኔ እንጃ የኔ ልጅ፣ እኔ ግን አይመስለኝም። እና አንቺ ምን አልሽው? ተስማማሽ? አይ ገኒዬ እኔ አልተስማማም። ማለት እሺም እምቢም አላልኩትም። ገኒ ልጅ ትወጂዋለሽ እንዴ? ማ እኔ? አዎ አንቺ።
አይ አራሉዶ እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደዛ ከሆነ እንዳትጋቡ፣ በጭራሽ እንዳትጋቡ። የሰው አፍ እናዘጋለን ብላችሁ ሳትዋደዱ ተጋብታችሁ መጨረሻችሁ ምን ሊሆን ነው? ማለት ያልጠለውም እኮ እያልሽ ነው። አሁን አልወደም አላልሽም እንዴ? ያው ልጅ ስለሆንሽ ስለማታገናዝቢ ነው። እንዴ በችኮላ የተገባበት ነገር ለመኋላ አያምርም። በቃ እሺ ገኒ። ምን ሆናችሁ ነው ቤቱን በጭዋት የምትረብሹት? እውነቱን እንድትናገር ስጠይቃቸዎች ቅድስት የት አለች? ቤት ያለች አይመስለኝም። ስፈልጋት አጣኋት። ይሄ በር ተከፍቶ ነበር አይደል? ማን ነው የምትቀይሩን ልብስ የሰጠሽ? አይ ማንም አልሰጠኝም። ዝም በይ ፈጣጣ ውሸታ። ና ውጭ መነጋገር አለብን። ይሄ ቀስ ብሎ ይደርሳል። እሺ አባቢ። በጠዋቱ ሄደሽ ነበር? ፖሊስ ጣቢያ ነበርኩ ገኒ። እንዴ ምን ልታደርጊ? ነገር ካለ ብዬ ልጠይቅ፣ ግን ምንም አዲስ ነገር የለም። አዲስ ነገር ካለ ራሳችሁ አይደውሉም እንዴ? አንቺ ምን አስኪደሽ? ቆይ ግን እናንተ እንዴት አስችሏችሁ ነው እንደዚህ ተረጋግታችሁ የተቀመጣችሁት? አርፈን አልተቀመጥንም። የምንችለውን ሁሉ እየሞከርን ነው። አይ አይመስለኝም። ሁሉ ጊዜ ሳያችሁ ተረጋግታችሁ ነው የተቀመጣችሁት። አዎ ሜርሲ፣ አንቺ ተረጋጊ። ሉሊት ምንም ነገር አትሆንም። የምታደርገውን ነገር በደንብ አድርጋ ታውቃለች። ስለዚህ መገኘቱ አይቀርም። አንቺ አትጨነቂ። ደግሞ ገኒ እንዳለችሽ የምንችለውን ነገር ሁሉ እሷን ለማግኘት እየሞከርን ነው። ስለዚህ በቃ አትጨነቂ። እስኪ እናያለን። እንዳፍሽ ያድርጋ። ስሚንፂ፣ ይቺ ልጅማ ቀላል የምትባል አይደለችም። ለምን ገኒ? ለሉሊት ተጨንቃ ስለፈለገቻት ነው? ያው የዚህ ጊዜ ጓደኛ እንደዚህ አይሆንም። ስለዚህ ዘመዷ ናት ማለት ነው። እኔ እንጃ ገኒ፣ እኔ እንደዛ ነው ብዬ እርግጠኛ መሆን አልችልም። ወንድሜ ምን አድርጋህ ነው? ለምንድን ከመሬት ተነስተህ ትወጣ የምትለው? ሃኒ፣ ከመሬት ተነስቼ አይደለም። ስልክ እያወራው ተደብቃ እየሰማችኝ ነበር። በዛ ላይ እዚህ ቤት ውስጥ ምንም ጥቅም የላትም። ስለዚህ ትውጣ። እንዴ ወንድሜ ምን ማለት ነው? ጥቅምማ በደንብ አላት ካልክ እኮ ቤቱን ቀጥ አድርጋ ያዘችው እሷ ነች። እየተከራከርሽላት ነው? ልጅቷ እኮ ሰላይ ነች። ቆይ እንዴት ነው ለእንደዚህ አይነት ሰው የምትከራከሉ? በዛ ላይ ልጅቷ ቸግሯት አይደለም እኛ ጋር ያለችው። ስለዚህ ከዛሬ ማለፍ የለባትም። ትውጣ። ወንድሜ እባክህ ተረጋጋ። እቺ ልጅ በጣም ብዙ የሚባል ጥቅም ነው ያላት። ስለዚህ እንደዚህ በቀላሉ አታስወጣት። አስበው እስቲ። በዛ ላይ እኔ ራሱ እዚህ ብቻዬን ሱል እንዳይደብረኝ የምታደርገኝ እኮ እሷ ናት። በቃ አታስፈልግም እያልኩሽ ነው። ራሴ ሆነኛ ወደ